እንደምናችሁ ሁሉ መልካም እግዚአብሔር ይመስገን። ዛሬ ደግሞ በቤቴ ያዘጋጀሁት በበቆሎ ዱቄት የሰራሁትን የድንች ጥብስ ነው። እንዴት አድርጌ በቀላል መልኩ እንደማዘጋጀው አሳያችኋለሁ። እናንተም እየተዝናናችሁ እንድትመለከቱኝ እየጋበዝኳችሁ እኔ ወደ ስራ እሄዳለሁ። የበቆሎ ዱቄቱ በጣም ጠንካራ እንዲሆን ይረዳዋል። ስንመገበው ጥሩ ጣዕም እንዲኖረውም ይረዳዋል። ስለዚህ በበቆሎ ዱቄት ማዘጋጀታችን እጅግ በጣም ተመራጭ ነው። አመሰግናለሁ። ድንቾቹ ደርሰዋል። የደረሱ ይመስላሉ። እነዚህን አወጣለሁኝ። እንዴት ነው ማወጣው? እንግዲህ የደረሱ ድንቾች አንድ ላይ አድርጌ እንግዲህ ላውጣቸው ነው እዚህ ውስጥ ያሉትን። ጥብሱን ለማዘጋጀት እዚህ ጋር ከጓሮው ያወጣሁት ድንች አለኝ። በመቀጠል የበቆሎ ዱቄት አለኝ። እዚህ ጋር እንደምታዩት ዘይት አለኝ፣ ጨው አለኝ። ባለን አማራጭ መክተፍ እንችላለን በተመቸን መልኩ። ይሄም በደንብ ቶሎ ለመክተፍ ይረዳናል። በቢላ መጠቀም እንችላለን። በደንብ አድርጌ እንደዚህ ከትፍ ያለውኝ። በመቀጠል ይሄንን በቆሎ የተፈጨውን በቆሎ ድንች ውስጥ መጨመር ነው። እንደዚህ እንዳለ በደንብ እንዲዳረስ ሁሉንም መጨመር ነው። በኋላ ጨው የምፈልገውን መጠን ያህል ጨው ጨምራለሁ። በቆሎ ምን ያደርገዋል? እንደ ጠንከር እንዲል ያደርገዋል። እንደዚህ መጋሉን ካረጋገጥን በኋላ እንግዲህ እንደዚህ መጨመር ነው። ግማሽ ግማሽ ቢሆን የተሻለ ነው፣ አንድ ላይ ሁሉንም ከመጨመር። እንደምታዩት ቆንጆ ሆኖ እየደረሰ ነው። የበቆሎ ዱቄቱም ቆንጆ አድርጎታል፣ ያስታውቃል። እንደዚህ ጠንከር እንዳለ ያስታውቃል። ስለዚህ አንዳንድ ጊዜ ልጆቻችን እንደዚህ ቢመገቡ ጥሩ ነው። ውጪ ላይ ገዝተን ከምንሰጣቸው ራሳችን ቤታችን እያየን እንደዚህ ጤናማ በሆነ መንገድ አንዳንድ ጊዜ እንደዚህ በበቆሎ አድርገን ስንሰራላቸው የተሻለ ነው። ምክንያቱም ልጆች እንደዚህ አይነት ነገር ብዙ ጊዜ ይወዳሉ፣ ግን አልፎ አልፎ ብንሰጣቸው ምንም አይደለም፣ ሳይበዛ እንግዲህ ቤታችን እያየን መስራቱ የተሻለው ነው እያልኩኝ እኔም በጣም ቆንጆ በሆነ አጠባበስ እየጠበስኩት ነው ያለሁት። እንደዚህ ጠፈፍ እያደረግን ዘይቱን መልሰን እንደዚህ አይነት ሳጥራ ካለ እንደዚህ አይነት ሳጥራ ላይ ብናስቀምጠው ጥሩ ነው። ዘይቱን ጠፈፍ ያደርግልናል።